አርሰናል ለቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ ደረሰ። ይህ እኔን ምን አስታወሰኝ? ለመጀመሪያ ጊዜ ኳስ አርሰናል መደገፍ የጀመርኩት ያውም ከዛ ገጠር በጨለማ ተነስቼ ከአንድ ጓደኛዬ ጋር ከተማ ሄደን ሮናልዲኖ በነበሩበት ጊዜ ሄንሪ ብዙ ኳስ ስቶ በረኛችን በቀይ ወቶ ምናምን የነበረበት ጊዜ 2-1 ስንሸነፍ ሶል ካምቤል የሚባል ተከላካይ አስገብቶ ያኔ ነው ሀብዬ የጀመርኩት ማለት ነው። እና ዛሬ እንግዲህ አርሰናልን ሀብዬ ሲጀምር ያው 20 ዓመት የሞላ ማለት ነው። ያው ምንም እንኳን በመሃል ብዙ አመታት ኳሶችን አርሰናል ሲጫወት ባላይም ግን የመጀመሪያ the first point ወዳት ዋን ያኔ ነበረ። በጣም ደስተኛ ነኝ። አርሰናል እንግዲህ ፋይናሉን ፈጣሪ ነው የሚያውቀው፣ ግን ለአሁኑ እኛ በጣም ደስተኛ እንድንሆን አድርጎናል። and we still are waiting to win ፕሪሚየር ሊግ። በጣም ያው የአርሰናል ደጋፊዎች እንኳን ደስ አላችሁ፣ እንኳን ደስ አለን። ማንንም ሳንሰማ እንቀጥላለን። አሁንም 1-0 አሸንፎ ዋንጫውን እንደሚወስድ ተስፋ አደርጋለሁ። ዛሬ ማታ ባየር ሙኒክ እንደሚያልፍ የተረጋገጠ ነው። ባየር ሙኒክን ደግሞ አጫዋቷን በልተነዋል። ያው ቀለል አድርገን 1-0 እሷንም ለፋይናል ላይ እንወጋታለን ማለት ነው። በተረፈ ግን I am really glad that we just are the finalist። እንኳን ደስ አለን።